በዋነኝነት ደግሞ ዳዋ እንቅስቃሴ አለን። አሁንም ደግሞ ይሄንን ያዘጋጀልን አልቡራቅ ጀማ ነው። ስለ ዳዋው ደግሞ ሞር ኢንፎርሜሽን ከወንድማችን ሀሰን ቀበል። መርሐባ። አልቡራቅ በዳዕዋ በኩል መንቀሳቀስ ከጀመረ በጣም ቆይቷል። መጀመሪያም ጀምሮ አነሳሱ ዳዕዋን ይዞ ነበር የተነሳው። ከረጅም ጊዜ በፊት 5 እና 6 ዓመታት በፊት ዳዕዋ እያደረገ ነበር። ከሽሮ ሜዳ ሲንከባለል፣ ከሰለፊያ ሲንከባለል፣ ከዛም ወጥቶ ትልቁ መስጂድ በጭቃው ቤትም በሴቶችም ቤትም ሲንከባለል ቆይቶ አሁን ላይ መስጂድ አልረህማን ላይ አዳራሹ ላይ ሰፍሮ እንደ ዳዕዋ እንደ ቋሚነት የሚካሄድ በየ15 ቀኑ የሚካሄድ አለ። ይህ ፕሮግራም 3 ዓመት ሆነው። ያ ፕሮግራም 3 ዓመት ሙሉ በየ15 ቀኑ ተከታታይ ይከናወናል። በዛ ፕሮግራም ውስጥ የአልቡራቅ ዲሲፕሊኑ በዋናነት እንድታዩ ይፈልገው 18 ሰው መጥቶ ዳዕዋ ፕሮግራም አድርገን እናውቃለን። ለ18ቶቹ ለምን ይቀርባቸዋል ተብሎ አድርገን እናውቃለን። ከዛ ጀምሮ ከፍተኛ ሲሄድ ደግሞ ከ300 ሰው በላይ እየመጣ እናስተናግዳለን። ከዛ በፊት የነበረውን በ500 እና በ600 ሰው ነበር። ወንበር የመስጂዱ አልበቃ ሲል እየወጣን እየተከራየን ሁላ የምናመጣበት ጊዜ ነበር። ያኔ ዳዕዋው በጣም በጎላበት ሰዓት፣ አሁን በቀዘቀዘበት ሰዓት ተውትና ያኔ በጎላበት ሰዓት እንደዛ ነበር። አሁን እየደከመ ሲመጣ አንዱ ስራችን ዳዕዋ ማድረግ ነውና የአላህን ቃል ከፍ ማድረግ ነውና ብለን አንድ መፍትሄ ማድረግ አለብናል። ያ ምንድነው? የሆነ የዳዕዋ እንትን በሰው የሚታደም በሰፊ የሚታደምበት በጥሩ አቀራረብ የቻግኒ የዳዕዋ ዘይቤ ትንሽ ከፍ ማድረግ አለብን። በሌላው ሀገር ያለው እየበለጠ ነው እየሄደ ነው። በአዲስ አበባ ቤትም በኦሮሞ ቤትም ብትሄዱ ከፍ ያለ ዳዕዋ እንትን ነው ያላቸው። እኛ ጋር አልሐምዱሊላህ ዛሬ ደስ የሚል ፊቶች ነው ያሉት። ይህ ፕሮግራም ከአዳራሽ ከዛኛው ፕሮግራም መጠን ወደ አዳራሽ አመጣ ነው። ብዙ እንትኖች ነበሩት፣ ብዙ ውጣ ውረዶች ነበሩ። የመጀመሪያውን ለማከናወን ብዙ ጊዜ ፈጅቶብናል። ምክንያቱም የሀገር ሰላም የምን ሲባል ብዙ ነገራቶች ስላሉት ማለት ነው። ነገር ግን ወደዚህ አመጣ ነው። ለምን? ብዙ ሰዎች ስለሚጠይቁና ለዛ አንድ መልስ ለመስጠት ስለፈለኩ ነው። ለምን የመስጂዱ አይበቃንም ወይ? አዳራሽ መስጂዱ ላይ ስንት ላባችንን ጠብ አድርገን ሰርተን አይደል? አይበቃም ወይ? ምን እዚህ ድረስ አመጣጣችሁ የተባለ ብዙ ጥያቄዎች ስለተጠየቀ አንድና አንድ መልስ ልመልስ። ዳዕዋችን ማደግ አለበት፣ መስፋት አለበት። እዚህ ዳዕዋ ስንመጣ ወላሂ የመጀመሪያ አቀባበላችን መቼ ማረሰው? የመጀመሪያ ማንነት ፍለጋ ቁጥር 1 ፕሮግራም ላይ ማለት ነው የነበራችሁ ከ2 ወር በፊት የነበረን አቀባበል እንዴት ነበር? ያኔ ያቀረብነው ከዛ ከማቅረባችን በፊት ያቀረብነው 90 ሰው ነበር የታደመው እዛ ፕሮግራም ላይ 90 ሰው ታደሙ። በ15 ቀኑ እዚህ መጣን። እዚህ ስንመጣ 650 ሰው የታደሙ። ይህ ትልቅ ለውጥ አይደለም እንዴ? ተክቢራ ያንሰዋል። አላሁ አክበር ወልስተን 600 የዳዕዋውን ትንሽ ከፍ እናደርግ፣ ዘይቤውን ትንሽ ከፍ እናደርገው፣ ህዝቡን በዛ ይበል፣ ደስ በሚል መልኩ እናቀርበው በሚል እንደዛ አደረግን። ዛሬ ኢንሻአላህ ከዛም በኋላ ቢሆንም በረመዳን ደግሞ አንድ ፕሮግራም ሰጠን ማለፍ አለብን ብለን ዛሬም ደግሞ እንደዚህ አገናኛችሁ። በዚህ ሰዓት ምን ያህል ሰው አለ የሚለውን ልንገራችሁ። የዳዕዋው ማለት ቀዝቅዞ ነበር፣ አሁን ደግሞ እየተነሳሳ መሆኑን በዚህ ሰዓት ከ570 ሰው በላይ አለ። ከ570 ሰው እንዳለኝ ኢንፎርሜሽን ማለት ነው። ከ570 ሰው እዚህ አዳራሽ ውስጥ ይገኛል። ለዚህ ተክቢራ ያንሰዋል። አላሁ አክበር፣ አላሁ አክበር። ኢንሻአላህ ለወደፊት ብዙ ታስቧል በዳዕዋው እንቅስቃሴ። ከዚህ በፊትም በየቦታው እያደረግን ነበር። ደበታ ፎረንቅ እንታያለን፣ በየቦታው ሽሮ ሜዳም እንታያለን፣ በየቦታው ዳዕዋ እንታያለን። ምናልባት ከዚህ በኋላ ዳዒዎቻችን እየወሰድን ሌላ ቦታ እናመጣለን። ዛሬ ደግሞ አዳዲስ ዳዒዎችን ማምጣት ችለናል፣ አልሐምዱሊላህ። ታላላቅ ሰዎችን ማስቀመጥ ችለናል፣ አልሐምዱሊላህ። ነገም ኢንሻአላህ ትልቅ ዳዒዎችን ለማምጣት አስበናል። ቻግኒ ዳዕዋውን ከፍ አድርገን ከሌላው ሀገር እኩል የሚጠራበትን አይነት ፕሮግራም ለማምጣት እናስባለን ለወደፊት ኢንሻአላህ። ይህ ዛሬ 2 ብለናል፣ ነገ 3 እንላለን፣ ይቀጥላል 4 እንላለን። በእኛ ብቻ በእነዚህ በ4-5 ሰዎች ብቻ የሚቀጥል ሳይሆን ሌሎችም አሉ በየጥጋጥጉ ተቀምጠው እንትን የሚሉ ማለት ነው። እዚህ ጋር ማነሳው ደግሞ ማመስገን የምፈልገው ይህ ፕሮግራም እንዲከናወን የኛ ጀማዓ እንዲቀጥል በሰፊው እንዲንቀሳቀስም የቻሉትን እያደረጉ ያሉ እህቶች አሉ። እህቶች ባላቸው ጊዜና ባላቸው እንትን የሚንቀሳቀሱ ለአንድ እህቶች አሉ። ለነዛ ማመስገን እፈልጋለሁ። ይህን ፕሮግራም መቼም ሴቱ መሀል ገብተን ማስተባበር አንችልም። እኛ ሴቱ መሀል ገብተን ማስተባበር አንችልም፣ ማንቀሳቀስ አንችልም፣ ማደራጀት አንችልም። የሆኑ እህቶች አሉን። እነዛን ሰዎች በአላህ ስም አመሰግናለሁ። እኔ ይሄን ሁሉ እያስተባበሩልን እያንቀሳቀሱልን ያሉትን ለወደፊትም ኢንሻአላህ እንደሚኖሩ ተስፋ አደርጋለሁ፣ እንደሚቀጥሉም ተስፋ አደርጋለሁ። እኛም ፕሮግራም እንደሚቀጥል
ተስፋ አደርጋለሁ። በዱዓችሁ እገዙ ትላለሁ። እኔ እዚህ ጋር ጨርሳለሁ። የዳዕዋ ፕሮግራማችን የአልቡራቅ ጀማዓ በዳዕዋ በኩል እንቅስቃሴው እነሆ ከዛሬ ከ5 እና ከ6 ዓመት በፊት የጀመረው 1 እና 2 ተብሎ የተጀመረው ዛሬ ላይ ደርሷል። ዛሬ እናንተ ጋር ተገናኝቷል። ዛሬ እዚህ ጋር ቆማለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጨረሻ አንድ ፕሮግራም አለ። አብራችሁን ቆዩ። እሺ ወንድም ሐሰን ጀዛከላሁ ኸይረል ጀዛ ጀዛከላሁ ኸይረል ጀዛ። አላህ ጀዛን እጥፍ ድርብ አድርጎ ይስጥህ። እዚህ ጋር ደግሞ በዋነኝነት ማንረሳው አንድ አካል አለ። ሁሌም ከጎናችን ሆነው በርቱ አብሽሩ ሲሉን የነበሩ የመጅሊስ አካላት ከጎናችን ነበሩ። ይህም ፕሮግራም እንዲካሄድ ከእነሱ ፍቃድ ሌላም ነገር ሲያግዙን የነበሩት እነሱ ነበሩ። አላህ ጀዛቸውን እጥፍ ድርብ ያደርግላቸው እንላለን።